ይሄንን ስል ምን ዘፈን ላይ ሪያክት እያደረኩ እንደሆነ መገመት አይከብዳችሁም። መሀል ላይ መንገድ ላይ አቁመው ያንን ዘፈን አይቼው አላቅም ነበር። ለመጀመሪያ ጊዜ የሰማሁትም ያኔ ነው። ዛሬ ለመጀመሪያ ጊዜ የተሰራውን ክሊፕ ከ8 ሚሊዮን በላይ ቪው አግኝቷል። ለመጀመሪያ ጊዜ አብረን የምንመለከተው ይሆናል። እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ ማድረጋችሁን እንዳትረሱ። የመጀመሪያው ክሊፓችን ላይ ሰዓት ምናምን አለ። እንግዲህ እየዘነጡ ነው ማለት ነው። የባህል ልብሱን የክት ልብሳቸውን፣ ሴቶቹ ጸጉራቸውን ባህላዊ ሲሆን ደስ ይላል፣ ያምርብታል። ማርያም ቢቱ ግን ጸዴ ነው። በለው ቆነጃጅቶች አሉ። ጎጃሞች እየዘናነጡ ነው። ጠላው እየተቀዳ ነው። ከማሪጋ ነው። ባህላዊ ነገር የምታውቁ ሰዎች እንዳፈርዱብኝ። ምንድን ነው ካልቪን ክላይን በለው። እውነትም ዘነጡ ነው። እውነትም ጎጃሙ ይዘነጡ። ባህላዊ እንደዚህ ሰብሰብ ተብሎ ማርያምን እንዲህ ድፍት አድርገን ስንለብስ በቃ እንትን ከምንለው ያምርብናል። የእውነት ሰብሰብ ተብሎ እስክስተው እየተመታ ነው። አቤት 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 አቤት! በእውነት ቆሚ ነው የሚለው በግርማው ምን ግርማው ከተባለች እስቲ እንሰማለን። ሞቅ ያለ ዘፈን ባይዘው ለዛ ነው 8 ነጥብ ምናምን ቀልድ አይደለም። 8 ነጥብ ምናምን ዝም ብሎ አይመጣም። የነ ተዋናይ እሺ አለው መላመላ ጎጃም ገራገር ማለት ቅን ነው ወይስ ምንድን ነበረ? ገራገር ጎጃም ገራገር ነው ይላል እንስቶቻችን። የስ አለው መላም አርሶ የሚያበላ አድርጉ እናትዬ ቁርስ አድርጉት ዳቦን። አቤት አቤት! በጉልበቷ ዳሪ መሰለኝ እንክርዳድን ጣሪ እንክርዳዱ የተመነጠረለት ለማለት ይመስለኛል። በቀጭኑ ፈትል ተሽከርክረው መጡ ይላል። ይሄን የገጠመው ሰውዬ እንደው ዘለቁ ጎጃሙ ይዘለቁ። እስቲ አቤት አቤት! በላይ የመጡ በታች ሲጠበቁ ዘለቁ። ህማም ሰውነቴ ህማም አካላቴ ቅጥቅጡ በጣም ዘለቁ ማለት ተጓዙ ነው አለ። ዘለቀ እየዘለቁ ነው እየሄዱ ነው ማለት ነው። እነሞት አይፈሬ ጀግነት ደግነት ውበትን ታድለው ጀግኖች ናቸው፣ ደጎች ናቸው፣ ውበትም አላቸው። ከባህር ዳር በቅለው አምረው ይታያሉ። አሁን ይህ ቅኔው ባህር ዳር አለ፣ ከዛ ደግሞ የባህር ዳርቻ አለ። የሚያምረው ዘበናዊ ቤቱ ግን ያምራል። ይሄ ኢነርጂው አይታችኋል። አካባቢው ምናምን በጣም ደስ የሚል ባህላዊ ድባብ አለው። ጎጃም አይደለም ወይ? ባዛው እንደዚህ አይነት ባህላዊ ሙዚቃዎች አሁን ከዘመናዊዎቹ በላይ በጣም ጥሰው እየሄዱ ያሉት እነሱ ናቸው። አይገናኙም ነው ማለት ምንም አይገናኙም። ከዛ ደግሞ ይሄ የሚያምር ነገር አለው። እንደዚህ ባህላዊ ሲሆን የሆነ ውበት ያለው ነገር አለ። ይሄ አሚን ዘመናዊም ደስ የሚሉ የሚሰሩ አሉ። ግን በክፍለ ሀገር እንደዚህ ነው መሰለኝ አይደለ? እናንተ የከተማ ልጆች ብላችሁ እንትን እንዳትሉን አደራ። እየመራ እየሄደ ነው ወደ ሙሽሪት። ይታመናል ልቡ ግርማው ከማለ መቼ ያብላል መቼ ዋሻል። አይ ቲንክ ማበድ ማዋሸት በቃ ምሏል። ስለዚህ ያደርጋል። የሰርግ ፕሮግራም የሚመስል ድባብ አለው አይደለ? እንደዚህ አይነት እንትን የሚኖረው ስብስብ የሚኖረው አይ ቲንክ የሰርግ ላይ ይመስለኛል።
በስመ አብ ይህን ዜማ የሰራው ሰውዬ የእውነት በጣም ይችላል። ዜማው በጣም ድባብ ያለው ዘፈን ነው። እንቅጥቅጡ ምናምን በጣም ከእግር የራወተ ምን ማለት ነው? ሻኔ አላቅም። የራወተ ምን ማለት ከእግር የራወተ ይላል። ጠላው ሲቀዳ ከማድረገው እንዴት እንደሚያምር ማር ቆርጦ ጠላ አበላ እሸት መርጦ ይሄ ድባብ በስመ አብ ቆነጃጅት ሴቶች ተመርጠው ነው የቀረቡት እዚህ ላይ። አለባበሳቸው ሲያምር፣ ፀጉር ስታይላቸው ሲያምር፣ ሽንጡን አወራርዶ እግር አጥቦ የሚያስተኛ ባህሉን ደግነቱን የጎጃምን ሕዝብ ነው እየተናገረ ያለው። በእውነት የክፍለ ሀገር ሰው እኮ በጣም አልጋ ወርዶ እውነት ነው በጣም አለ ይሄ ባህል። ዘነጡ በቀጭኑ ፈትል ተሽከርክረው መጡ ይላል። ዘለቁ ተጓዙ በደንብ በላይ እየመጡ በታች ሲጠበቁ ከላይ ማረጉም ያው ምናልባት ሌላ ትርጉም ሊኖር ይችላል። እኔ እንደ ዘፈን ዝም ብዬ ላዳምጥ። ህማም አካላቴ ማንሷነት ጀግናም ናቸው፣ ደግነትም አላቸው። አብረው ይታያሉ ከባህር ዳር በቅለው ደስ ይላል ግጥሙ። በቃ እንደዚህ አይነት ባህላዊ ጊዜ ማሳለፍ ደስ አይልም? ሞት አይፈሩም። በስመ አብ ይሄንን ለሚሰማው ሰው በጣም በተለይ በባህሉ ላለ ሰው በጣም ከባድ እንትን ነው ብዬ አስባለሁ። የሚያምረው ዘበናይ የወንዶች ቁና ጎጃም አይደለም ወይ?